የእግር እብጠት እያስጨነቁት ነው። በእግር ላይ የሚከሰት እብጠት ፈሳሽ ከህዋሳት ወይንም ከደም ስሮች በመውጣት በህብረ ህዋሳት ውስጥ ሲከማች የሚፈጠር ሲሆን ምንም ጉዳት የሌለው ወይንም ከባድ የጤና ችግር ምልክት ሊሆን ይችላል። የተለመዱ የእግር እብጠት መንስኤዎች የምንላቸው የመጀመሪያውና የተለመደው ለረጅም ሰዓት መቀመጥ ወይንም መቆም ነው። ሌሎች ተጨማሪ መንስኤዎች አደጋ ማለትም እንደ አጥንት መሰበር ወይንም ወለምታ ያሉ ጉዳቶች በእግር ላይ ሲደርሱ የሰውነት ተፈጥሯዊ የፈውስ ምላሽ እብጠትን ሊያስከትል ይችላል። ሌላ መንስኤዎች ደግሞ የእግር ኢንፌክሽኖች፣ የደም መርጋት፣ እርግዝና እንዲሁም የደም ስር ችግሮች ለምሳሌ እንደ ቫሪኮስ ቬን ያሉ ችግሮች የእግር እብጠትን ሊያስከትሉ ይችላሉ። ሌላ ደግሞ እንደ የልብ፣ የኩላሊት ወይንም የጉበት ህመም ያሉ ስር የሰደዱ ሁኔታዎች፣ ጨው የበዛበት አመጋገብ እና እንደ ደም ግፊት መቆጣጠሪያ መድኃኒት መውሰድ ያሉ ጉዳዮች የእግር እብጠትን ሊያመጡ ይችላሉ ማለት ነው። አንድ እግር ብቻ በድንገት ካበጠ ህመም፣ መቅላት ወይንም የመተንፈስ ችግር ካጋጠሙት ወዲያውኑ ወደ ህክምና ቦታ በመሄድ ለህይወት አስጊ የደም መርጋት ወይንም የልብ ችግር አለመሆኑን ማረጋገጥ ያስፈልጋል ማለት ነው። እነዚህን ምልክቶች ባያስተውሉም እብጠቱ ከባድ ስለመሆኑ እርግጠኛ ካልሆኑ በአቅራቢያ ያለው ጤና ተቋም በመሄድ ሐኪምን ማማከር የተሻለ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ተመሳሳይ ቪዲዮዎችን ለማግኘት ቻናላችንን ፎሎ ያድርጉ። ቸር እንሰንብት።